እንደምን አላችሁ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። አጠር አድርጌ ለመመለስ አንደኞቹን ጥያቄዎች እሞክራለሁ። አሁን ይሄ ወንድም የሚለው የመዋሃድ ችግር አለብኝ ነው። እንግዲህ ለመዋሃድ ቅኝት መሰረት ነው። ቅኝት በነገራችን ላይ ድምፅ ይጠይቃል። ድምፅ ይጠይቃል ማለት ያማረ ድምፅ ማለት አይደለም። የተገራ ድምፅ ይጠይቃል። የተገራ ማለት ደግሞ ላስተካክለው፣ ለመዝሙርና ለቅኝት የተለያየ ይዞታ አለ። መዝሙር ሲሆን በትክክልም የሚቀለጸውንም በልኩ በአቅም የሚወጡ የሚወርዱትን በልኩ በአቅም ማለት ነው። ግን በቅኝት ደረጃ ግን በተቻለ መጠን የማይፈርስ ድምፅ፣ ለምሳሌ ትስታ ብላችሁ ላ ላ ላ ላ ላ ላ ሆነ አይደለ? ሶ ላ ላ ላ ላ ላ ይሄ ገለበጠ ይባላል። ለምሳሌ አንዴ የሚል ድምፅ አለ አይደለ? ያስቸግራል። እንደዚህ አይነት ድምጾች ካሏችሁ ወይም ደግሞ ላ ላ ይሄ እንደዚህ የሚርገበገብ ድምፅ ካላችሁ ምን ይሆናል? ቅኝት አይዋሃድም። ሶ ዋት ኢዝ መዋሃድ ለሚለው ፒች ፐርፌክት መሆን ማለት በትክክል ማምጣት ነው ድምፁ። ሶ በገኔ ለምሳሌ ላ ላ ላ ላ ላ ኢቭን ቅኝት ላይ አይደለም ግን እያልኩት ነው። እንደሱ የማረክ ምን ሊኖራችሁ ይገባል መሰላችሁ? የማዳመጥ ችሎታ። በተጨማሪ ጉሮሯችሁ የማያስቸግራችሁ። የሚሰባብር ከሆነ ጉሮሯችሁ በጉርምስናም ሊሆን ይችላል ወንዶች፣ አንዳንድ ጊዜ በሚንቀጠቀጥ ድምፅ ወይንም ደግሞ በሆነ መልኩ በትክክል ትንፋሽን ይዞ ማይሄድ ስብራት የሚያጋጥመው የሆነ ቦታ ላይ ካለ ያ የቅኝት ችግር አለው። ጉሮሯችሁ ፊክስ መደረግ አለበት። ስለዚህ ረዘም ያለ ምን ልምምድ ያስፈልጋችኋል ማለት የይዘት ልምምድ ካረጋችሁ፣ ይዘት ማለት በአጭሩ አንድ ድምፅ ይዞ መቆየት። የመጀመሪያው ልምምድ ከይዘት በፊት አተነፋፈስ 5 ጊዜ በሁለቱ ቀዳዳ መሳብ፣ በቀስታ ማውጣት። ዘጠና ዲግሪ ሆናችሁ 5 ጊዜ እያቀያየራችሁ መሳብ ማውጣት። ከዛ በኋላ ይዘት ላ እንዲህ ብሎ ረጅም ጊዜ መለማመድ። ስለዚህ ይሄ ፊክስ ያደርገዋል፣ ቅኝት አረዳዳችሁንም ያሰፋዋል፣ ጆሮአችሁ መስማት በደንብ ይጀምራል ማለት ነው። እሺ ጥሩ ጥያቄ ነው ይሄ። ብዙ ጊዜ ሁለቱ ልዩነት ይቀላቀላል። አንደኛው የሚቀላቀልበት ምክንያት ቅኝት ያለ ሜጀር ያለ ቅኝት የማይሰራ ነገር ነው። ሜጀር ማለት የማንኛውም ቅኝት መነሻ ድምፅ ወይንም የዝማሪያችን መነሻ ድምፅ ማለት ነው እና በሁሉም ቦታ ላይ መነሻ ድምፅ አለ ዜማ እስከሆነ ድረስ። ለምሳሌ እንውሰድና ይህንን በዲያቆናት አንደበት ሰማን። ለምሳሌ ተንስ፣ ስለዚህ ተንስ ይሄንን ህዝቡ ሲቀበል ተንስን እግዚኦ መሆን አለበት። ግን ለምሳሌ ተንስ ብሎ እግዚኦ ቢል ከፍታ ጨምሯል በራሱ። ይሄ ምን አድርጎታል ማለት ገልብጦታል፣ ያስታውቃል። ይሄ በሁለቱም መልኩ ከካህኑም ዲያቆኑም ሲቀባበል ሊሳሳት ይችላል፣ ወይም ደግሞ ህዝቡም ከዲያቆኑ ሲቀበል ያ ሊፈጠር ይችላል። እና ለምሳሌ ፈቀደ፣ ስለዚህ ፈቀደ፣ ስለዚህ ፈቀደ ጨምሬያለሁ። ምን መሰላችሁ? ማይነር ችግሮች አሉ፣ ሜጀር ችግሮች አሉ። ማይነር ችግሮች ለምሳሌ መጨረሻ ላይ የምንጨምራቸው የቅላጼ አንዳንድ ወይ ደግሞ የቅኝት ስብራት ምናምን ይገጥማል። ሜጀር ችግሮች ደግሞ የምንላቸው ከነጭራሹ ሙሉ ለሙሉ ኦልተር ማረግ ቅኝቱን ወይ ደግሞ ሜጀሩን። በቅኝትም ደግሞ እንዲህ አለ። አሁን የሰማችሁት የመጀመሪያው ሜጀሩን አሳስቶ ገልብጦ ማለት ነው። በቅኝት ደረጃ ለምሳሌ ሲቃኝ በሰላምታ ተቃኝቶ አምባሰል ሆኖ ሊቀር ይችላል በገናው። እንትንም ላይ ዜማም ላይ ሲቀበሉ በትክክል ሊሸራረፍ ይችላል። ለምሳሌ ሰላም
ለኪ ይሄ ትስታው ነው። ሰላም ለክ ይሄ አሁን በትክክል ወደ ምን ሄዷል? ወደ አንቺ ይሄዷል። ከዚህ ባሰ ደግሞ አሉ የሚሰብሩ ለምሳሌ የሚረከርክ ጉሮሮ፣ የሚንቀጠቀጥ ጉሮሮ ወይንም ደግሞ በጉርምስና ያው እድገት ላይ ያለ ስብር የሚል ሰላም ለኪ እንደዚህ አይነት ድምጾች ሰላም ለ እንደዚህ አይነት ምን ያደርገዋል ማለት ነው? ቅኝቱን ይሰብረዋል። የተቀበለው ሜጀሩን በትክክል ሄዶበት ሳለ ግን መሀል ላይ ስብር መገልበጥ በሁለቱም አለ፣ በቅኝትም በሜጀርም ማለት ነው። እሺ ይሄ ወንድሜ በጣም ብርቱ ሰው ነው። በብዙ ትምህርት ላይ ያለ ነው። እግዚአብሔር ከዚህ የበለጠ ደግሞ እውቀት ይግለጽልህ። ይሄን ያህል መግፋትም ትልቅ ነገር ነው። ድምፅ እንዳልኩት ብዙ ጊዜ እንደምናገረው ዜማ ብቻዋን አትገራም፣ ስፖርት ይፈልጋል። አሁን ለምሳሌ ላሳያችሁ ስፖርት ዜማ ቤት ይሄንን በፍጹም አታገኙትም። አሁን ይሄንን የትኛውም የዜማ መምህር እንዲህ ብለህ ግራ የሚል የለም። ይሄ ዜማ ቤት አታገኙትም ነው በአጭሩ። ይሄ ስፖርት ነው። ይሄንን እንዲህ 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 ማድረግ እንዲህ ወደታች ማድረግ ማስገባት እንዲህ 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 እችኛዋ ይሄ ወንዶች ጋር ይሄ አለች አይደለ የአደም አፕል ወይንም አዳም የዋጣት ፍሬ የምትባላለች አይደል ፍሬዋ እሷ አሁን ስትወጣና ስትወርድ በድምፅ ከፍታና በድምፅ መውረድ ምክንያት ታስታውቃለች። ድምፃችን እኛ ወንዶች ከፍ ስናደርግ ድምፃችንን ወደ ላይ ትወጣለች፣ ዝቅ ስናደርጋት ዝቅ ስንል ደግሞ ወደታች ትወርዳለች። በጣም አይደለም ግን ልዩነታ ታስታውቀኛለች። እና ስፖርት ነው። ለምሳሌ ያልኩት አለ አይደል ይሄን አሁን ማን ነው የሚያስተምራችሁ? ዜማ ቤት የለም፣ አይፈቀድም ነው። ለምን አይፈቀድም ካሏችሁ ምክንያቱና ዋነኛው ምክንያት ባህላችን አይደለም። ስለዚህ ዜማን የወረስነው ከያሬድ ባህል ነው። ይሄ ደግሞ ከያሬድ ባህል አይደለም የሚገኘው፣ ይለያል። ግን ስፖርትነቱ ስፖርት ነው። ለምሳሌ ብዙ የስፖርት እንትኖችን ሙያዎችን ያመጣ ነው ከብዙ ሀገራት ነው፣ ከተለያዩ ሀገራት ኢትዮጵያዊ ያልሆኑ አሉ። ካራቴ ለምሳሌ ከቻይና ነው። ማርሻል አርት፣ ጁዶ፣ እንደ ኮንፉ የኛ አይደለም። እንዲያውም የተወለዱት ራሱ ከምንድን ነው? ከቤተ ጣዖት ነው የተወለዱት። ግን ምን አድርገናቸዋል? ወደኛ ሲስተም አስገብተናቸዋል። ከቄሱ እስከታች ተራው ምዕመን ድረስ ይህንን ስፖርት ይሰራዋል እንደ ኖርማል። ምን አይደለም ማለት ነው? መንፈሳዊውን ፓርት አይደለም የምንመለከተው እኛ ስፖርታዊውን ነው። ሶ እንደዛ ሁሉ ይሄም የማሳያችሁ የጎሮሮ ስፖርቶች ዜማ ቤቱ ውስጥ የሉም ማለት እነሱ አይሰሩም ማለት አይደለም። ስለዚህ መረዳት አለባችሁ። 14 ቪዲዮ የሰራሁት በትክክል ዜማ ቤት ውስጥ የሉም። ያሉት ራሱ 1-2 ናቸው። ምናልባት ይዘት እሱም ያልበዛ ትንሽ ርክርክ እሷም ትንሽ ተቀነሰ። እነዛም ቪዲዮዎች ባካችሁ ተመልከቷቸው። ስፖርቱ በጣም ጉልበት ያበረታል አይመስልም፣ ግን በአንድ ዓመት ውስጥ የምታዩት ለውጥ ብዙ 18 ዓመታት የተማራችሁትን ዜማ ያጥፈዋል። ችሎታ ነው እንጂ ይሄ ዜማ ትምህርት አይደለም። እሺ ችሎታ ማበርቻ ነው። እና 14ቱ ቪዲዮ ተመልከቱት፣ ልብ በሉና ተመልከቱት ፕሊስ። እሺ ይሄም ጥሩ ጥያቄ ነው። እኔም ነበረብኝ፣ በጣም ረጅም ጊዜ ፈጀብኝ ነገር ነው። የሚገርማችሁ ነገር ግን አሁን አውቄው እንዴት እንደማስተካክለው ያኔ በአቅዶሩ ያን ያህል አልለፋም ነበረ። እሺ ነግራችኋለሁ በአጭሩ 3 መንገዶች አሉ። ምን ማስተካከያ? የሚንቀጠቀጥ ድምፅ ሁሉንም በተፈጥሮ ችግር ወይንም በአደጋ ምክንያት ከተፈጠሩት ምንም ማድረግ አልችልም። እሱ ግዴታ የቮካል ሕክምና ያስፈልጋቸዋል። ግን በተፈጥሮ ስል በቃ ከልምድ ብቻ ጉድለት ያልተስተካከለ ከሆነ ማስተካከያው ልንገርሽ። አንደኛ ወንዶች ይሄ አደም ሳፕል የምንለው ወይም ደግሞ እቺ አለች አይደለ ፍሬ ነገር የምትመስለው እሷ መውረድ አለባት። እንዴት መውረድ አለባት ካላችሁኝ፣ አንደኛ ነገር ሪላክስድ ሆናችሁ መለማመድ አለባችሁ። ኤንግዛይቲ ወይንም ደግሞ ጭንቀት እንዲንቀጠቀጥ ድምፅ ያደርጋል። ሁለተኛው ደግሞ እንዲወርድ እንዴት እናደርጋለን ላላችሁኝ፣ ትረጋጋላችሁ፣ አተነፋፈሳችሁን ታረጋጋላችሁ ስትለማመድ ሁሌ። ስለዚህ ረጋ ብላችሁ
አየር ውስድ ልቅቅ። ከዛ ምን ታደርጋላችሁ? ይችኛዋን ለስሜታችሁ ዝም ብላችሁ ያዛችሁ። ከዛ ወረድ ያለ ድምፅ ሞክሩ። ወረድ ያለ ድምፅ እንዴት ነው የምንሞክረው? የምትለዋችኛ እንደዚህ ስብስብ ያደረግናትን ቮካል ኮርዳችንን ለቀቅ ነው የምናደርጋት። ግን ሲለቅም በጣም ያስቸግራል። አፋችንን ከፈት፣ ጉሮሯችን ከፈት ይላል። ከዛ በኋላ አያችሁት? እንዲህ እየረጋ ሲመጣ ምን ያደርጓል? የሚንቀጠቀጠውን ነገር ቀስ ይለዋል። ይሄ አንደኛው ኤክሰርሳይዝ ነው። በስሩ ነግሬያችኋለሁ። አንደኛ ምን አረጋችሁ? ሪላክስ ናችሁ። ሁለተኛ ምን አረጋችሁ? ይሄንን የወረደ ድምፅ። ከዛ ደግሞ ምን አረጋችሁ? ደግሞ ቀጥሎ ትልቁ ነገር ያረጋችሁት ነገር ከፍታና ዝቅታ ትሞክሩ። ትለማመዳላችሁ። ይዘቱ እንዳለ ይዘት ልምምዳችሁ ትልቅ ዋጋ አለው። ጉሮሮ ተከፍቶ ይዘት መለማመድ አለባችሁ። ቢርገበገብም እስኪ ጸና ድረስ ቀጥ እስኪል ድረስ አቀማመጣችሁ 90 ዲግሪ አድርጋችሁ ካተነፋፈስ ልምምድ በኋላ ቀጥ አድርጋችሁ ማለት የወረደ ሜጀር ከፍታ እንዳትሉ። ለምን የሚወርደው በሱ ለምሳሌ እኔ ሲሌሎ በቀስታ ይስተካከላል። ለሴቶች ደግሞ ቀጥዬ እነግራችኋለሁ። እሺ ቅድም የወንዶቹን ሰርቼ ሰምታችኋል። ወርዶ መስራት አለባቸው። ለሴቶቹ በጣም ወርዶ መስራት ይከብዳል፣ ተፈጥሮ ይገደናልና። ግን ሴቶች ማድረግ የምትችሉትን ነገር ልንገራችሁ። አንደኛው ትልቁ ነገር ምንም እንኳን እችኛዋ ለይቶችን ማወቅም ባችሉ ግን ሪላክስድ መሆን አለባችሁ። ሪላክስ የምታደርጉበት መንገድ ከወንዶቹ ስቴፕ ጋር ተመሳሳይ ነው። አተነፋፈስ መልመድ አለባችሁ። አተነፋፈሳችሁ እንዳልጋችሁ 90 ዲግሪ መሆን አለበት። ከዛ ላይ ትላላችሁ። ከዛ በኋላ በአፍንጫችሁ በአፍንጫ መሳብ ሁሌም ልምድ አድርጉ። እሺ፣ በአፋችሁ አትሳቡ። በአፋችሁ ስስቡ አንደኛ ይሄንን ነገር ተሰነጥቁታላችሁ፣ ብዙ እርጥበት ያጣል። በአፍንጫችሁ መሳብ ተለማመዱ። ከዛ በኋላ በአቅማችሁ ትንሽ ወረድ ያለ ድምፅ ሞክሩ። እርግጥ ባይወርድላችሁ ምን ለማለት ሞክሩ? አፋችሁን መክፈት ልመዱ። ይችኛዋ ምላሳችሁ ወደኋላ ሄዳ የላንቃ ድምፅ እንዳይፈጠር ሞክሩ። ስለዚህ ለምሳሌ ከፍ ላድርግ ፒች። ስለዚህ አያችሁት ልዩነቱን? ልዩነት አላት አ። ስለዚህ አፍንጫ እንዳይገባ መሞከር። ስለዚህ ለምሳሌ ድምጻችሁ ቢልም ይሄ ጉሮሮ እስኪለምድ ድረስና በትክክል እናንተም ማለት ነው ክፍት አድርጋችሁ አፋችሁ ማለት እስክትችሉ ድረስ ይዘትን በደንብ ተለማመዱ። ለሴቶች ወርዶ ማለት የሚከብድ ቢሆንም ይዘት ግን መለማመድ ትችላላችሁ፣ አይከብዳችሁም። ስለዚህ አሁን አፍንጫዬን ስይዘው አይመጣም አይደለ? በአፌ ስላልኩኝ በእሱ ማድረግ ትችላል። ግዴታ ወርዳችሁ መስራት ባችሉም ሴቶች ግን ምን አይከብዳችሁም ማለት ነው። አፋችሁን ከፍቶ ማለት አይከብዳችሁ። ስለዚህ ይዘት ተለማመዱ። ከዛ ያልኳችሁን ደግሞ ወንዶቹን ስላችሁ የነበረውን ከፍታና ዝቅታ ተለማመዱ። ምን ያደርግላችኋል? ይሄኛው ሪላክስድ መሆን ሲጀምርና መጥበብ ትቶ ሰፋ ማለት ይችላል። እርግብግቢት የሚፈጠረው በምክንያት መሰላችሁ? ጠባብ ተደርጎ በጣም ጥንካሬ ስትሬን ሲደረግ ነው። ስለዚህ ሪላክስ ከፈት ስታደርጉት ጉሮሯችሁን የሚል ድምፅ ይወጣል። ስለዚህ እንደሱ ሞክሩ። እሺ፣ በጣም ለማመሰግነኝ ጥያቄ ከጠየቀ ሰው። ምክንያቱም እኔ ብዙ ሰው ኦልሬዲ ድምፁ የተገራለት ሰው ብዙም ግድ አይሰጠውም። ማለት ለማሳመር ይሞክራል፣ ግን እንደው
በነበረው ድምፁ ለመቀጠልና ያንን ነገር ላለማውረድ ነው እንጂ ብዙም ግድ ሰጦት የሚለማመድ ሰው የለም። በነገራችን ላይ ፕሮፌሽናል መሆን ማለት ይሄ ነው። ራስን ሁሌም ለማስተካከል ለማሳደግ መሞከር ማለት ፕሮፌሽናሊዝም ነው። ፕሮፌሽናል አንድ ሰው ነው ሲባል በማንኛውም ዘርፍ ራሱን በፍጹም ምንም አይል ነው ኮንፈርት ዞን ውስጥ የማያስገባ ነው። እኔ እንዴት ተለማመድኩኝ? ድምፄ ከዜሮ ነው የጀመረው። እኔ በጣም መጮህ ወድ ነበረ። በጣም ራሴ ላይ ሰራ ነበረ። በጉዳትም በመልካም መልኩ ለመግራት ሞከርኩኝ። የቻልኩትን ችያለሁ። የቀረው ቀርቷል እና ዛሬም ነገም አዲስ ነገር ነው የምሞክረው። አንድ ሰው የነበረው ድምፁ ላይ ሞር ማሳመር የሚፈልግ ከሆነ ተወደደም ተጠላም ኮንስታንት የሆነ ልምምድ ያስፈልገዋል። በሳምንት 2 ወይ 3 መለማመድ አለባችሁ። አንዴ አይሰራም። አንዴ ለመሰላችሁ የማይሰራው አንድ ቀን ላይ ለምሳሌ 3 ሰዓት አጠናችሁ፣ ከዛስ ሳምንቱን ሙሉ ባዶ ጥናት ሳይኖር ሊቀመጥ ነው። ለ3 ቀናት 21 ሰዓት አጥንታችሁ ብትተውት ይሻላል። ለመሰላችሁ የምለው ስፖርት ነው። ስፖርት እስከሆነ ድረስ ጉሮሮ ደግሞ እስከሚለምድ ድረስ ከፍታና ዝቅታን ብቻ አይደለም የምትለማመዱት። እዚህ ጋር ምን እንዲጻፍ አብራችሁ ትለማመዳላችሁ መሰለሽ? ቅላጼዎችም። ውበት የሚወለደው ይሄ የምን ችግር ሳይኖርበት ሲቀር ነው። እንደ አዲስ የሚጀምር ካልሆነ ስትራፖ የምታስይዙት ከሆነ አሁንም ስትራፖ የሚይዘው ከሆነ ምንም ዋጋ የለውም። ስለዚህ ከሳምንት በኋላ ረስቶት መልሶ የሚያስታውሰውን ነገር ካስታወሳችሁት ጉሮሯችሁ ይደክማል። ከዛ በኋላ እየደከመ የነበረውን ይዞ ይቀጥላል። ግን ምን አይሆንም ማለት ነው፣ የበለጠ አያምርም። ስለዚህ ኮንስታንት ልምምድ እና ደግሞ በተቻለ መጠን የልምምድ ጊዜውን ከማብዛት ይልቅ የምትለማመዱበትን ቀናት ማብዛት ይሻላል። ሁለተኛ ትልቁ ዲሲፕሊንድ ሁኑ። ዲሲፕሊንድ መሆን ማለት ተገዢ መሆን ማለት ነው። ለጥበቡ፣ ለዜማ፣ ለጉሮሯችሁ ዲሲፕሊን መሆን። ለምሳሌ ምን መሰላችሁ? አንደኛ አጭር መንገድ ይሄ መታጠፊያ ምናምን ፈልጎ እንዲህ እልፍ ማለት ምናምን አይቻልም። ስፖርት ከሆነ ስፖርት ነው መሰራት ያለበት። በትክክል ጩኸት መጮት አለበት። በትክክል ውሃ መጠጣት አለባችሁ። በትክክል ሰዓት ማክበር አለባችሁ። ኮንስታንት ብቻ መሆን ዲሲፕሊን መሆን ማለት አይደለም። ይሄን ካረጋችሁ ታስተካክሉታላችሁ። እሺ፣ ይሄ ጥያቄ ከዚህ ቀደም ለአንድ ልጅ የመለስኩት መልስ አለ። ይሄ ግን ጥያቄ ምን አስታወሰኝ መሰላችሁ? እየዘመራችሁ አንዳንድ ጊዜ ከአፋችሁ እስኪንጠባጠብ የሚመስል አይነት ስሜት ደርሶባችሁ ያውቃል? እኔ ደርሶብኛል። ለምሳሌ አንዳንድ ጊዜ እየዘመርኩ እያለው ማለት ነው ሳላቀው መዋጥ ምራቄን ረስቼ አፌ ጋር የሚደርስበት ጊዜ አለ፣ ሊንጠባጠብ። ይኸውን ስታስቡት እንዴት ብሎ ልትሉ ይችላላችሁ፣ ግን እውነት ነው። ለመሰላችሁ ይህም ብላችሁ አሁን ራሱ እየወራችሁ እውጠዋለሁ። አእምሯችን ኦልሬዲ አስልቷል፣ ሁሉን ነገር ያውቃል። ትራማም ሪስፖንስ አለው። በተጨማሪም ደግሞ ለእንትንም ደግሞ አለው፣ ቀድሞ ሳይፈጠርም ነገሮች የሚመልስበት መልካል እና ለምሳሌ ኢንቮለንትሪ ምን ታደርጋላችሁ? አይናችሁ ብሊንክ ታደርጋላችሁ አይደለ? ለምሳሌ ደግሞ ሌላ ምን ታደርጋላችሁ? ምራቃችሁን ትውጣላችሁ። ከንፈራችሁ ሲደርቅ ትላላችሁ ሳታውቁ። የሆነ ነገር ሲያሳካችሁ እንዲህ ትላላችሁ፣ አስባችሁ አይደለም። ኢንቮለንትሪ ነው፣ አካላችሁ ነግሯችሁ ነው የምታደርጉት። እንደዛ ሁሉ ስዘምሩ፣ ለምሳሌ እየዘመራችሁ የሆነ ረዘም ያለ ዘለግ ያለ ነገር ብላችሁ ከዛ ምራቃችሁ ሙሉ አፋችሁ ውስጥ ይሆናል። ችግሩ መሰላችሁ መሆኑ ሳይሆን እንዴት አድርጋችሁ ትውጡታላችሁ ነው ጥያቄው። በጣም ከባድ ነገር ነው በነገራችን ላይ እና ልምድ ይፈልጋል። ይሄን እመኑ፣ ልምድ ይፈልጋል። ለምሳሌ እኔ እየዘመርኩኝ ለምሳሌ አያችሁት? ምን ሆነ መሰላችሁ? የሆነ ቦታ ላይ አንደኛ አእምሯችን ማስላት የሚጀምርበት መንገድ ከነበሩት የፕሪቪየስ የራሳቸው የጻፈው አለ ልምድ በነገራችን ላይ በጣም ከባድ ነገር ነው ለማስተው፣ ግን ይቻላል። ስለዚህ ለምሳሌ እናንተ
በትክክል ዋጡ። ሌላው አየር እንዳትስቡ በተቻላችሁ መጠን ስትውጡ አየር ከሳባችሁ ምን ይሆናል መሰላችሁ? እዚህ ጋር ማለት ነው ትንታ ሊፈጠርባችሁ ይችላል። ስቶ ምራቃችሁ ሊወርድ ይችላል ማለት ነው። ይሄ የአየር ቧንቧችሁ ውስጥ ከዛ በኋላ ግማሽ ሰዓት ልታስሉ ነው ማለት ነው። ስለዚህ በተቻለ መጠን ስትውጡ አየር ላለመሳብ ሞክሩ። አያችሁት ልዩነቱን? እሺ ወንድሞች እናቶች፣ አሁን ይህ ጥያቄ ጥሩ ነበረ ይዞታ ላይ ድምፁ፣ በኋላ ላይ ግን የገጠመው የጤና እክል አሁን ላለበት ነገር ዳርጎኛል ነው የሚለው። አንድ ነገር ልገራችሁ፣ እኔ ተራ ከልምድ ብቻ ያተረፍኩኝ ተራ ምዕመን ነኝ፣ ከልምድ ያተረፍኩኝ። ስለዚህ ፕሮፌሽናል የሆነ የቮካል ኮችንግ የለኝም እውቀት። ይሄ እንድታቁል ይፈልጋለሁ። ግን መሰላችሁ ከሙሉ ነገር ጋር ተፈጥሬ የሆነ እንትን የራሴን ችሎታ የማሳይበት ነገር አይደለም። አመጣጤ ጎዶሎ የነበረ ያልተስተካከለ ነበርና የኔ አስተዳደግ በድምፄ ጉዳይ ላይ ያን ነገር ቀስ በቀስ እየሞልተው ጠጠር በጠጠር እየጣልኩበት የተሻለኝን መጠን አሳድጌዋለሁ ድምፄን። ስለዚህ የማይቻል ነገር የለም። የማይቻል ነገር አንድ ነገር ብቻ ነው። እውነቴን ነው የምላችሁ። እሱም እንደው የማይደገምን በለው በመጽሐፍ ቅዱሳችን የማይደገሙ ነገሮች አሉ። በቃ አንድ የተደረገው የክርስቶስ ሞት አንዴ ነው። ክርስቶስ ከድንግል ማርያም መወለዱ አንዴ ነው። ያ ነገር አንዴ ነው የሚሆነው። የተቀረው ነገር ግን አንዴ አይደለም፣ 1000 ጊዜ መሆን ይችላል። ለምሳሌ ትላንት ለታ ፀጉር የሌላቸው ሰዎች ፀጉር አስተክለዋል። ይቻላል። ጉሮሮ በተፈጥሮ እክል ምክንያት እንደው ሙሉ ለሙሉ ዳሜጅ የሆነ ካልሆነ በስተቀር ይቻላል። አንዳንድ የቮካል ፕሮብለም የገጠማቸው ለምሳሌ አደጋ ብረት አንዳንድ ጊዜ መቷቸው ወድቀው ወይም ደግሞ የአንገት ሰርጀሪ ተሰርተው የተቸገሩ ሰዎች አሉ። ስፔሻሊስቶች ያስፈልጓቸዋል። እነሱ ግን መሰረታዊ ነገር ግን ስነግራችሁ የሚቻሉ አሉ። ምሳሌ ደግሞ አንድ ልስጣችሁ። በጣም ታዋቂ ሙዚቀኛ ነበረ እና የቲቢ በሽታ ያዘው። ይሄ በ19 ስንት ነው ምናልባት ወደ 80ዎቹ ምናምን መሰለኝ። በጣም ታዋቂ ሙዚቀኛ ነው እና ቲቢ ያዘውና ከዛ በኋላ ድምፁ ሙሉ ለሙሉ በቃ ወረደ እና በጣም ቀጭን ድምፅ፣ የሚያምር ድምፅ፣ ሙሉ ድምፅ ነበረው እና በሽታው ግን በቃ አበላሸበት። ግን ስቲል ከዛም በኋላ ይዘፍን ነበረ እና ከሱም እንደተማርኩ ታውቃላችሁ። በጣም የደረሰበት ከፍተኛ ስብራት ከኦዲየንሱም ራሱ ማግለል ጀምሮ ነው። ሰው እንደነበረ ራሱ እስኪረሳው ድረስ ነው የረሳው። ግን እሱ በረታ፣ መልሶ ራሱን ስቴጅ ላይ መለሰ፣ በአቅሙ መዘመር ቻለ። ልምምድ የማይገራው ችግር የለም። ከጤና እክል ራሱ የሚስተካከሉ አሉ እና መበርታትና መለማመድ ነው፣ በርትቶ ማለት። እሺ ይሄኛው ለሁሉም ይህን ጥያቄ ለሚጠይቁ ሰዎች መልስ ነው። ምን መሰላችሁ? አንዳንዱ በ40 ቀን ይጸድቃል አሉ፣ አንዳንዱ ደግሞ በ40 ዓመቱ ላይጸድቅም ይችላል። እና አንድ ነገር ተስፋ እንደሌለው ወይ ተስፋ እንዳለው የምታውቁት ስትሞክሩ ነው። እመኑኝ፣ አእምሯችሁን አሳምናችሁ ስትሞክሩ ነው። ሰው የመከራችሁ ምክር ይጠቅማልም ይጎዳልም እናንተ ናችሁ የምትወስኑት። ሰው ሰምታችሁ ራሳችሁንም ማስተካከል ወይንም ሰው ሰምታችሁ ደግሞ ራሳችሁንም መግደል የምትችሉት እናንተ ራሳችሁ ናችሁ። ስለዚህ ይሄን አእምሮ አሰሩት፣ ይሄን ልብ አሳምኑት። እናንተ ለእናንተ እንዳላችሁ ማንም ልንገራችሁ፣ ማንም የእናንተን ህይወት አይኖርም። ማንም ደግሞ የእናንተን ችግር አይሸከምም። ሁሉም የራሱን ሸክም ይሸከም ነው የሚለው መጽሐፉ ማለት ነው። የራሱን ሸክም ብቻ ይሸከም። አልቀየርም የሚል ነገር አይሰራም። ማንም ሰው ይቀየራል። የሞተ ብቻ ነው የማይመለሰው። እሱም ያው በሃይማኖታችን ብዙ ቅዱሳን
ተዘነጋ፣ ተጣለ፣ በሲኦል ተረሳ የተባለውን ከሲኦል አውጥተዋል። ስለዚህ ብንሞትም እንኳን እስከ ፍጻሜ ዓለም ድረስ የሚቻል ብዙ ነገር አለ፣ ከሲኦልም መውጣት አለ። ስለዚህ ይሄን ያልኳችሁ ለመሰላችሁ በምስጋና ህይወት ከባድ ፈተና አለ። ሰይጣን ከይሲ ነው። በብዙ ሰው አድሮ በብዙ ነገሮች ላይ አድሮ እናንተን ወደ ምስጋና ህይወት ውስጥ እንዳትንቀላቀሉም እንደገናም እንዳትበረቱም ያደርጋል። እኔ ግን ይሄንንም ደግሞ መመክራችሁ ከምን አንጻር ነው? ከቮካል 1 2 ሰዎች ከሚመክሯችሁ ነገሮች አንጻር፣ 3 ደግሞ ራሳችሁ ካሳመናችኋቸው ነገሮች አንጻር ነው አእምሯችሁን ውስጥ። ስለዚህ ድምጻችሁ ማያምር ቢሆን ማሳመር ትችላላችሁ በአቅማችሁ። ግን የሚወስደው ጊዜ ረጅምም ይሁን አጭር ስትሞክሩ ስትለማመዱ ነው የምታውቁት። እናንተ እግዚአብሔር ከፈቀደ በ10 ቀን ውስጥ በ20 ቀን ውስጥ የሆነች ሪዛልት ታዩ ይሆናል። አንዳንዴ 1 ወር፣ አንዳንዴ 1 ዓመት። ግን ደስታው ይሄ ነው፣ መቻሉ ይሄ ነው የሚያስደስተው። በቃ ያን ቦታ ስትደርሱት የሆነ ተስፋ ደግሞ ይሰጣችኋል የበለጠ ለመስራት። ስለዚህ በትንሽ ጊዜ ውስጥ ወይ ከዚህ እስከዚህ ቀነ ገደብ ሰጥቼ ይሄ ነው መስተካከያው መንገድ አልላችሁ። 3 ዓመት ሊፈጅባችሁ ይችላል፣ 1 ዓመት 6 ወር ሊፈጅባችሁ ይችላል። እናንተ ግን ጠንክራችሁ ስትሰሩ ነው የምትቀየሩት። ጊዜ እስከተጠቀማችሁበት ድረስ ሪዛልት ታያላችሁ። እመኑ። ይሄ ከዴ ነው፣ ከዜሮ ነው የተነሳሁት። እመኑ።